እርጉዝ ነሽ መሰለኝ እርጉዝ ነሽ ምናምን ብላችሁ የምትጠይቁኝ ዛሬ እነግራችኋለሁ እውነታውን። በእናንተ የሚደበቅ ምንም ነገር የለምና በቃ ታውቃላችሁ። ብንደብቅ ራሱ ወላይ ታውቃላችሁ እና ብዙዎቻችሁ ጎበዝ ናችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለው። ለእኔ ቤት አዲስ የሆናችሁ ሰብስክራይብ አርጉኝ፣ ላይክም አርጉልኝ ቡዶቼ። እና ዛሬም በቭሎግ ነው የመጣሁት። እንግዲህ ከዛ ብሎጌን እያያችሁ ኮመንት ላይ የምጠይቁኝ አንዳንድ ነገር እና የምትሰጡኝ አስተያየት ማለት ነው እመልስላችኋለሁ። ብዙዎቻችሁ ልብስሽን አስተካክለሽ ልበሺ፣ ሂጃብሽን ሂጃብሽ ነው የምትሉት ብዙ ጊዜና ትክክል ናችሁ። እና እኔ ሂጃቤን በትክክል አላደርግም። ለምን እንደሆነ አላቅም ወላሂ። በሰው ቀን ያለው ሰዎች በትክክል ሂጃባቸውን በሚያደርጉ እና እኔ ሂጃብ ካደረግኩ በኋላ ይጨንቀኛል ምናምን ነገር አለ አይደል። ወጣ ስራሱ ጣል ነው ማደርገውና ምን እንደሆንኩኝ አላቅም ብቻ አላህ ቀልብ ይስጥሽ ብላችሁ ዱአ አርጉልኝ። እኔ ድሮ ሂጃባቸው በትክክል በማያረጉ ሰዎች ምናምን እንትን እል ነበረ። ምን አይነቷ ናት ሂጃቧ ምናምን እል ነበርና ይደርሳል እንግዲህ እና ሂጃቤን ለማስተካከል እሞክራለሁኝ። ያው ቤት ስንሆን ሂጃባችን ጓ አርገን ለብሰን ምናምን እንትን አንልም። ብዙዎቻችን እንደዚህ ነው። ከዛ ካሜራ ላይ ይወጣልና ሳናስበው እንቀርጻለን። እዚህ ጋር ዝናብ ዘንቦ ነበረ። ከዛ ግቢያችን አጸዳን ምናምንና ከዛ በኋላ ወደ ልብስ አጠባ ገባን። ቃጠብን ካጋሽ ጋር አጋዥ አለኝ ታውቃላችኋ። ልጅ ማሪፋ ታግዘኛለች በብዙ ነገርና አልሐምዱሊላህ መላላክ ራሱ ያነምጪ ማለት ራሱ ትልቅ ነገር ነውና እሷ እቃ እያጠበችልኝ እኔ ልብስ ምናምን ጨርሼ ያጣጣብኩኝና የኔና የእሷ ልብስ ነበረ፣ ትንሽ ልብስ ነበረና አጣጥቤ ጨርሼ ከዛ ወደ ቤት ጽዳት ገባው እና ወደ ጥያቄያችሁ ልመለስና ማለት ነው። እርጉዝ ነሽ ወይ የምትሉኝ? ያው እርጉዝ ነኝ አልሐምዱሊላህ። ብዙ ጊዜ እርጉዝ ነኝ ምናምን ማለት አልወድም። ያኔ ያለኝን ነገር ማሳየት ይሄ አለኝ ብሎ ምናምን መናገር ምናምን አልወድም በተፈጥሮዬ። ይሄ የዩቱብ ግድ ሆኖብኝ ነው እና ስለምጠይቁኝ አልሐምዱሊላህ እርጉዝ ነኝ። ስላወቃችሁ አሁን ደግሞ ይታወቃል። ልደብቀው ብል ራሱ አልደብቀውም። ወደ 6ኛ ወሬ የሄድኩ ነው። እንደመጣው ነው ጠቅ ከመጣው እንግዲህ 6 ወር ሞልቼ ወደ 7ኛ ወር እየሄድኩ ነው። እርግዝናዬም ወደ 6ኛ ወር እየሄደ ነው እና በሰላም እንድወልድ ዱአ አርጉልኝ። በሰላም ተገላገይ ብላችሁ እኔ እርጉዝ ሆኖ እርግዝናው ምናምን ለሰው የሚያሳይ ፖስት የሚያረግ ሰው ምናምን ምን አይነት ነው እላለሁና ያኔ ይጨንቃል። እርጉዝ ስትሆኑ እንዴት ነው የምወልደው ምናምን ብላችሁና ከዛ ደግሞ የምትወልዱትን ነገር አታውቁም፣ ምን አይነት ልጅ እንደሚገጥማችሁ ምናምን ብቻ ብዙ ነገር አለና ማሳየት ምናምንም ጥሩ ነው ብዬ አላስብም። ያካብደው ምናምን የሚያሳዩ በቃ እርግዝና ብርቅ ምናምን የሚሆንባቸው አሉና አለ ቀልብ ይስጣቸው፣ ለኛም ቀልብ ይስጠን እና እኔ እፈራለሁ እና በቃ የምትሆኑትን ነገር አላያችሁትም። ዛ ወዳችሁ ውስጥ ነው የሚኖረው። መቼ ወለድ ምን ጤነኛ ልጅን ምን አታውቁም። ለዛ እኔ ማሳየት ብዙም እንትን አይለኝም። መናገር እርጉዝ ነኝ ምናምን ብዬ መናገር አልወድም። ያው ሰው ባወቀ ጊዜ ያውቃል። እናንተም ባወቃችሁ ሰዓት ነው ያወቃችሁት። ግን ብዙዎቻችሁ ከመጀመሪያ ጀምሮ አውቃችሁብኛል። የትንፋሽ መቆራረጥ አለ። ትንሽ እንዳወራው ዝግት ያደርገኛል እና ብዙ ጊዜ እንደዚህ ፌስ ቱ ፌስ ማላወራው ቀጥታ መጥቼ ማላወራችሁ ትንፋሽ ሄዶ ነው የሚመጣው። ሪከርድ እያረኩ ግን በመሀል አርፌ ስለሆነ አርፌ ነው ሪከርድ ማረግላችሁ እና ያፍናል። መንገድ ስትሄዱ ምናምን ያው የእያንዳንዱ ሰው የራሱ የሆነ ባህሪ ያለውና እኔ የመጀመሪያ እና ያሁኑ ምንም አይገናኝ። ያሁኑ አልሐምዱሊላህ ደህና ነኝ። አምሮት የለብኝም። ሽታ ምናምን ምግብም አያስጠላኝም። አሪፍ ላይ ነኝ ያለሁት። አሁን በመጀመሪያ ልጄ በጣም አምሮትና እንትን ምግብ ያስጠላኝ ነበረ። ምግብ ሽታ ምናምን ያስጠላኝ ነበር። አሁን ደህና ነኝ አልሐምዱሊላህ።
እና ሀገር ከገባችሁ ከባላችሁ አብራችሁ የምትኖሩ ነገር ከሆነ መውለድ ራሱ አንድ ስራ ነው ውዶቼ፣ በተለይ በእኛ ሴቶች ላይ ማለት ነው። ከባላችሁ ጋር አብራችሁ የምትኖሩ ከሆነ ሀገራችሁን ገብታችሁ አላህ ከሰጣችሁና ውለዱ። በራሳችሁ ወደኋላ አታስቀሩት። ያኔ ብዙ ሰው በራሱ የሚያስቀር ተመልሼ ሄዳለሁ ስራ ሲይዝ ምናምን ይላልና ትንሽ እኛ ሴቶች ሰላሳዎቹ ከገባን በኋላ ጭንቀት ነው። እንወዳለን ምናምን ብዙ ነገር አለ። እድሜያችን ከሄደ እዚህ ጋር ለልጄ የኢድ ልብስ ገዝቼ ላትና እያስለካዋት ነበረ። ልክሽ ነው፣ ልክሽ አይደለም፣ ልክሽ ካልሆነ ይመለሳል ብያት፣ ማማ በጣም ነው የወደድኩት አትመልሺው ልኬ ነው አለችኝ። የኔ ውድ ልጅ አድጋልኛለች እንግዲህ እና የኢድ ልብሷ ነው ከአሁኑ አይታችሁታል እንግዲህ ችግር የለውም ለክቻት ነው። በኋላ ጊዜ ደርሳል። ለነገሩ 10 ቀን ምናምን ነው የቀረው። ሄዷል ጊዜው፣ ረመዳን እየሄደ ነው። ከዛ መጥቼ ቪዲዮ ሰራለው እያልኩ ልጄ እየረበሸችኝ ለብሳ መታ ማማ መቼ ነው ኢድ ትለኛለች፣ ስንት ቀን ነው ትለኛለች። እኔ የኢድ ቀን ነው የሚለበሰው ልብስ ብያታለሁ። የልጅ ነገር ደግሞ ታውቃላችሁ እና እሷ መታ እየረበሸችኝ አቋረጥኩት ቪዲዮውን የሚታረኩት የሰራሁትን ቪዲዮ ማለት ነው። እና እናት ስትወዱ እንደዚህ ነው። እና እኔ እንደምታውቁት ስራ እየሰራው አይደለም። ያኔ ሱቅ ምናምን ከፍቼ ይሄ ወጥቼ አይደለም የምሰራው፣ ቤቴ ላይ ነው የምኖረው። ቤቴ ላይ እንትን እሰራለሁኝ፣ እህል ምናምን እሸጣለሁ። ከዛ ዶሮዎች አሉኝ በቃ ምናምን ለወጪቱ እሰራለሁ። ቤት ክራይም ቤት ማከራይ ያለው እንደምታውቁት። ስራ ግን እጀምራለሁ ኢንሻአላህ ተረጋግቼ ምናምን እጀምራለሁኝ። እያሰብኩ ነው። ነጋዴ ሆኜ ስለማላቅ ያስፈራኛል የንግድ ስራና ጦር ሰዓት ደርሰዋል ባይ ወዶቼ